ክብራትና ክብራን ተከታታዮቼ እንዴት ናችሁ? ዛሬ በገጽ 144 ምዕራፍ 26 ተመልሼ መጥቻለሁ። ኪታቤን አነበብናት አስነበብናትም፣ ገለጥናት አስገለጥናትም። ኪታቤ 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 ቀለጠለጣት ልቤ፣ ገንዘቤ ገንዘቤ በላቸው ኪታቤ፣ ጉድ አምጥታብን ኪታቤ፣ ፊልም እዩ ብላ ጉድ አደረገችን። ሰቃ በር ወስዳ ከመንቲና ከፈረንጅ አራዳ ከአጋሮ በላዳ መጣና አዳሜ ፊልም ሊያይ ጓጉቶ ተሰለፈ። ፊልም አሳይታ ፊልም ሰራችን ማታ። አልጋ ላይ መሬት ላይ በለው ወቀጣ አየነው ለጉድ፣ ግማሹ ሸና ሌላው ነዘረው። ሰተት ብለን ገብተን ሰተት ብለን ወጣን። ብልቱን አፍኖ ይራመዳል አይ ኪታቤ፣ ደግሞ እኮ ድፍረቷ። ከፊልም ቤቷ ፊት ለፊት ቡና ቤት ከፍታለች። ወንዱ ሁሉ ይዞ ሲመጣ ሴቶቹ ሃይ ነብሴ እያሉ ዳሌ ያሳዩታል። ገንዘብ ያለው ቁጥር 2 ፊልሙን ይቀጥላል፣ የሌለው መንገዱን ይቀጥላል። እኛ የለመድነው ሲኒማ ጅማ፣ ጁሊያኖ ጁማ፣ ሲኒማ ኢትዮጵያ፣ ባርቲዛን፣ ማዘር አንዲያ፣ ቡልዶዘር፣ የጀምስ ቦንድ አክሽን። ወዳጄ ብዙና ሩህሩህ የነበረው ከዲር ሰተቴ ከከተማው ወጣ ያሉ ስፍራዎች ከሚያሳልፋቸው የራሱ ተመስጦ ጊዜያት ውጪ የሚሄድባቸው ብዙ ጓደኞችም እንደነበሩት ይነገራል። በብዛት የሚቀርባቸው ወጣቶች አንባቢዎችና ቀልድ አዋቂዎች ናቸው። ፈታኙን ወቅት በቀልድ እየኳሉ ቁጭታቸውን ለማብረድ የሚጥሩ ብሩህ ወጣቶች። ከዲር ሰተቴም ውሎውን ያሳልፍ የነበረው ወደ እነሱ ቤት በመሄድና የተለያዩ ወጎችን በማውጋት ነበረ። ከነዚህ ወዳጆቹ መካከል እጅግ የሚቀርበው ወዳጁ ቤት አንድ ቀን በጠዋት ሲያመራ ታዲያ ወዳጁ በሩን ከፍቶት ከሴት ጋር እየተሳሳመ ነበር። ከዲር ወደ ቤቱ ድንገት ሰተት ሲል ሁለቱም ደንግጠው ይዞራሉ። ከዲር ሳይደናገጥ ቆም ብሎ በፈገግታ ካስተዋላቸው በኋላ በጥድፊያ እንዲህ አለ። ኪሲንግ ኢዝ ቤተር ዛን ፋኪንግ አልኩና መሳሳማቸውን እንዲቀጥሉበት ነግሬ በቆሙበት ጥያቸው ከድር ሰተቴ ወፍራም ድምፁ ከሩቅ የሚሰማ፣ ዝም ሲል ደግሞ ዝምታው ከአለት የሚከብድ ሰው ነበር። በሱ ላይ ተመሳሳይ ማንነቶችን ማየት ይከብዳል። ቢፈልግ ሊናገራቸው ይችላል ተብሎ የሚጠበቅባቸው ጉዳዮች ላይ ዝምታን ሊመርጥ ይችላል። በል ሲለው ደግሞ ማንም ያላሰበው ጉዳይ ላይ ያልተጠበቀ ቅኔ ሊዘርፍ ይችላል። የሚያውቁት እንደሚያወሱት በማንኛውም ጉዳይ ላይ ሐሳብ ከመስጠት በፊት በዝምታ ይታዘባል። አንዴ ደግሞ ለሰው ጉዳይ አሊያም ለተመለከተው ክንውን ፈጣን ምላሽ ሲሰጥ ይታያል። በየትኛውም የእድሜ ክልል ውስጥ ከሚገኙ ሰዎች ጋር በደስታ ያወራል። በተለይም ለህፃናት ከፍተኛ ፍቅር የነበረው ሲሆን ምስኪን የእድሜ ባለጸጎችን በመርዳትም ይታወቃል። ይህን የሚያደርገው ግን በድብቅ ነበር። ማንም ሳያየው የተረሱ ሰዎችን ልብስ በማጠብና ያለውን በመስጠት ለረጅም ሰዓታት የሚተኙበት በረንዳ አሊያም ቤታቸው ተገኝቶ ያወራቸዋል። ሲያወሩትም ከልቡ ይሰማቸዋል። ከድር የተረጋጋ ህይወት ሲኖረው የተለያዩ የንግድ ስራዎችን ይሰራና ውስጡ ሲቀየር ያፈራውን ንብረት በሙሉ ለድሃ አከፋፍሎ ባዶ እጁን ይቀራል። በወቅቱ ብዙ ወዳጆቹ ሀብታምና የቡና ነጋዴዎች ስለነበሩ ሲያጣ አይቸገርም። ሰሞነኛ አፈንጋጭነቱና ተናጋሪነቱ ሲበርድ ደግሞ መነሻ ገንዘብ ከጓደኞቹ ይወስድና እንደ አዲስ ስራ ይጀምራል። ለአንድም ሰሞን ጥፍት ብሎ ይመለሳል። የወልዬ ጉባኤ ይለዋል። ጸጋዬ መስቀሉ
እስክንድር ስዩም፣ ዝናብ አጨብሳ እና ጅብሪል የሚባሉ ምርጥ ሰዎች፣ የኔ የልብ ወዳጆች፣ ምርጥ ጀለሶች የገባቸው የጨሱ የጨረሱ ይላቸዋል። በቀደም ደግሞ ከማጂ ስመጣ የእስክንድር ስዩም አያት ሞተው ለቅሶ አልደረስኩም ነበር። መንገድ ላይ ተገናኘን። እስኪ ኮስታሬ አኮረፈኝ። ሰው እንደመሆናቸው ባዝንም በቂ ኖረዋል ብዬ እንደማስብ አሳስቄ ነገርኩታ። እስክንድር ስዩማቸው ቀሪ ቤተሰቡ ደህና ናችሁ፣ አያትህ መሞቱን ሰምተን አዘንላቸው፣ ደጉ ፈጣሪ ጀነት ይስጣቸው ብዬ በመርቀው ታረቀኝ። እችን ግጥም ልድገማት። እስክንድር ስዩማቸው ቀሪ ቤተሰብህ ደህና ናችሁ፣ አያትህ መሞቱን ሰምተን አዘንላችሁ፣ ደጉ ፈጣሪ ጀነት ይስጣቸው ብዬ በመርቀው ታረቀኝ። የጨረሰች አራዳ እኮ ናት ወዳጄ እስክንድር። ምንም ሳትለኝ ስቃ ጋበዘችኝ። ጋብዤ ብዙ ቢሆንም ማንም በጎተተኝ ሁሉ አልሄድም። ጋባዤ ብዙ ቢሆንም ማንም በጎተተኝ ሁሉ አልሄድም። ሰተተተት እስኩ እንዴት ነበር ፋኩ። ኦሪጂናሊ ከድር ረጋሚ ነው ብላ ያቺ አሊ ወርቄ በበጎ ያልኩትን በክፋት ተርጉማ ጠመደችኝ። አሊ ወርቄ ወርቅ አንጣሪ፣ የሴቶች ደረት አሳማሪ ብላት አድንቀነው በተናገረው በቅኔ ሰደብከን ብለው ሀገር ይያዛሉ። ዝናቸውን አላውቅ መሰላቸው። ከወርቅ ነጋዴነታቸው ባሻገር ልጃገረዶችን አሳዳጅ ናቸው። ሰውየው ከወጣትነታቸው ጀምሮ ጎልማሳነታቸውን አገባደው ወደ እርጅና የተቀላቀሉት ድንግል ሴቶችን በማሳደድ ነው። በቀደም መንገድ ላይ ሳያቸው አሳዛኙን አርጅተው ልጃገረድ የለም በንዴት ዞር ብለው አፈጠጡብኝ። ምን አባት አፈጣለህ አንተ ቀውስ አሉ እየበገኑ። ደም ፍላቴ ከቻለችና አሊ ወርቁ ኦሪጂናሌ እርጅና መጣ ምን ተሻለ? አሁንማ ባለ ጊዜ አንተ ነህ የፈለከውን ብትል መብትህ ነው አሉኝ። አሊ ወርቄ ቢጤ ኦፊ ሱቃ ሊጤ ጊዶ አሊ ፊጤ ያ ሁሉ ድንግልና አልሆነም መድኃኒት ለእርጅና። እቺን አባባል ድገማት። ያ ሁሉ ድንግልና አልሆነም መድኃኒት ለእርጅና። ገጽ 149 ምዕራፍ 27። በተሰጠው ካርታ በጥበብ ተጫውቶ ያሸንፋል ጀግና ባለድል ተቀምጦ። መንገደኛው ባለቅኔ ባልከለሉት ችለው ባላረሱት ሰማይ ግጥሙን ይጽፋል። ለቀን የሞት ምሱ ቅኔውን በአደባባይ ይዘርፋል። በዚህች ደሃ ሀገር በዚህች ምስኪን መንደር ወርቅ ከዘረፈ ቅኔ የዘረፈ ለእስር ቢቀርብም ወርቅ ከዘረፈ ቅኔ የዘረፈ ለአሳር ቢቀልም ልባም የሐቅ ሰው በተገፋ ቁጥር ከፍታው ይረቃል። እንኳንስ ለሰው ልብ ለእግዚአብሔር ቃል ይቀርባል። ተራራን ይንዳል፣ ባህሩን ያደርቃል፣ እርግማኑ ምርቃቱም ምድረ በዳውን ያለመልማል። እየለፈፈ መንገዱን ሲያቋርጥ ከመንገደኛው መካከል ሟርተኛ የሚል ድምጽ የሰማ መሰለው። ሟርተኛ ማን ነው? ሟርተኛ ምን ነው? ሰቀቀናም ደረት ደላቂው በዛ አልቃሽ አስለቃሽ እንደ አሸን ፈላ። እናስ ማን ሊቀርለት? መከራችን ካልመከረን ድረስ ገና በሰርጋችን ላይ ሳይቀር ደረት እንደቃለን። ሆ ብለን የሰቀልነው ኑ ብሎ ይሰቅለናል። ከዚያ የቁጭት ታሪክ መዘብዘብ ነው። ስንነግራቸው ሰምተናል ብለው ደለሉን። የሰሙት ሳይገባቸው አናታቸውን ላይ ታች እየናቱ ገብቶናል ብለው አስመሰሉ።
ኑ እናሻግራችሁ ብለው አባብለው ምለው ተማመኑን ብለው እንኳ ማሻገር የነበረብንን ሰባራ ድልድይ ሰርቀውን እንድትሻገሩ ዋና እናለማምዳችሁ ብለው በዘበዘቡብን ወተታችሁ ተመርዟል ብለው ሰብስበው በጓድያ ንጠው በቅቤው ይወዙበታል። መልሰው እርጎውን በውድ ይሸጡልናል። ጨርቃችንን አስጥለው በልካቸው አሰፍተው ለብሰው ይደምቁበታል። አሳብደውን ሲያበቁ ሐኪም ቤት ከፍተው መድኃኒት ይቸረችሩልናል። ራሳችንን ለታመምነው እግራችንን ይቆርጡብናል። እረ ወዴት እየሄድን ነው ብለን ስንጮህ ሰብስበው ስልጣን የሕዝብ ነውና ምከሩን ይሉናል። ምክራችን ፍሬ ያፈራል ብለን ስንጠብቅ ሰብስበው የመከርናቸው መልሰው ይመክሩናል። በምክራችን መከራችንን ያበሉናል። መከራ ይመክራችሁ ብለን ብንተው ከመከራ ጋር ተመሳጥረው መከራችንን ያሳዩናል። ወይ ጉድ! እረኛ የሌለው ሰፊ ሕዝብ የትም ተበትኖ ይጠፋል። ያሉንን አምነን ተዋልደናልና እንዳንበተን ሰግተን ይሁን ጠብቁን ብለን በሰጠናቸው ዱላ አናታችንን እያሉ እየጠበቅናችሁ ነው ይሉናል። ተርበናል ስንል ስለ ረሃቡ አስከፊነት የሚያት ዲስኩር ይግቱናል። ፈረሱ ነው ቀዳሚ ስንል ጋሪው ይቀድማል ይሉናል። ይሁንላችሁ ከተስማማን ጋሪው ነው ስንል ፈረሱ ነው ይሉናል። ካሰብንበት ያድርሰን እንጂ ማንስ ቢቀድም ምን አገባን ብለን ስንተዋቸው ነውር ነው፣ በሀገር ጉዳይ ምን አገባኝ አይባልም ይሉናል። ይሁን በሀገር ጉዳይ ዝም አይባልም ብለን ገና ቃል ስንተነፍስ ዝም በል እንደ እርጎ ዝንብ በማይመለከት ጥልቅ አትበል። ዝም ስንል መች ትተውን ዝምተኛ ነው መርዘኛ በሆዱ ነገር ከያዘ ለሰው የማይተኛ ብለው በቅኔ ይጎነትሉናል። በቁም መሞታችንን መርዶ እየነገሩን እንድንስቅ ይኮረኩሩናል። በዜሮ ድምር ገስግሰው ሲፈጠፈጡ ውድቀታቸውን ያላክኩብናል ብለን ገድል ይመስል የውድቀታችንን ተረት እንተርካለን። ካልተግባባን ምን አዳረቀን? ፈርተን ዝም ብለን ሞት እንደ ልባችን የመሰለንን ተናግረንም ሞት ካልቀረ ከሰቀቀንም ሞት የነጻነቱ ሞት በብዙ እጥፍ ይበልጥብናል። ደግሞ ለብላሽ ዱንያ ለመሸጋገሪያ ቤታችን ሰተት ብለን እንደመጣን ጊዜው ሲደርስ ጥርግ ብለን ጥለናት ለምንሄድ ለትንሽ ትልቁ ለመጣው ለሄደው መስገድ ክብር ሲገብሩ መኖር ቀን ሲሞላለት ለሚያዋርድ ቲሽ መርዞ መርዘኛ ስልጣን ጥመኛ የእውነት ጠበኛ የሐሰት ፍቅረኛ መርዙን ከብልቃጡ ደፍታችሁ ስበሩ ብለን ብንላቸው ንግስናውን ወርሰው ንጉሱን ቀበሩ። መሪውን ሰብረው ቀብረው ዙፋኑ ላይ እንደወጡ ከአናታቸው ከስተው ከእግራቸው አበጡ። ለራሳቸው በሉ ለጥማቸው ጠጡ። ሲከራረሙ ለራብ የበሉት ጥጋብ ሆነባቸውና ለጥም የጠጡት ስካር ሆነባቸውና በድሃ ላይ ቀበጡ። በድሃ ተገፍተው የስልጣኑን እጅ ሲጨብጡ ድሃውን እጁን ቆረጡለት። ከእጅ አንስተው ገቡ፣ እጅ ነስተው ወጡ። ክህደታቸው ቂጣቸውን እየወጋ አላስቀምጥ ቢላቸው ቢቆረቁራቸው መቀመጫ የሰጣቸውን ሕዝብ ጠረጠሩት። ገና ሊተነፍስ አአ ማለት ሲጀምር ምን ማለት ፈልገህ ነው እያሉ ቂጥቂጡን እየወጉ መቀመጫ ነሱት። እህ ማለት በራሱ ምን ማለት ነው እያሉ ያፋጠጡት ያዙ። እህ ማለትማ አህ ማለት ነው ቢላቸው ከጀርባህ ያለው ማን ነው እያሉ ጀርባውን በሰደፍ ያገላብጡለት ጀመር። አህ ይኸው ዘፈኑ ቅኔው አህህ ብቻ ሆኖ ቀረ። በጭፈራ ሆ ብለው አነገሱትና ከራርሞ ሲጠጋግብ ከአናታቸው ወጣቱ እየጨፈረ
ከአናታቸው ወጣቱ ምን ለማለት ነው አልገባኝም። ከአናታቸው ወጣቱ እየጨፈረ ሰቀቀን አነገሰባቸው። አሃሃ አህህህ መርዞ መርዘኛ ስልጣን ጥመኛ የእውነት ጠበኛ የሐሰት ፍቅረኛ ተቅለስልሶ ገቢ አቅለስልሶ ደፊ መርዞ መርዘኛ ስልጣን ጥመኛ ተራማጅ ለውጥ አምጪ ወንበዴ ነፃ አውጪ በተስፋ አማላይ አባይ ቃል አባይ ቃል ሽሮ ገዳይ ጓድ መርማሪ እጅ አስፈትቶ እግር አሳሪ ረግሞ አስረጋሚ እያባበለ ሰተት አለና እየገረፈ ወንበር አጸና ሀገር ሊያቀና ሰተት አለና ነስቷት ወረደ ሀገሬን ጤና ታመመች ሀገሬ ማቀቀች ተጋጠች ሀገሬ ታረዘች ባመነችው ልጄ ባለችው ሰው ጡቷን ተነከሰች ወዮ ወዮ አሃሃ አህህህ ይህን እያለ በእብደት ሳቅ እያላገጠ መሮጥ ጀመረ። ወዲያው መለስ አለና ደግሞ በእልህ ስሜት መራገም ጀመረ። እሰያሹ ደጋረጉ የአጨብጫቢ ችኩል በአንድ እጁ ያጨበጭባል። የሚዜ ቀልቃላ ሙሽሮች አልጋ ሳይወጡ ብር አምባር ይዘፍናል። ብር አምባር ሰበረሎ እሰይ አሹ ደጋረጉ እንኳን ማቀቁ እንኳን በግ ሆኖ በበግ ተነዱ እንኳን ተካዱ እንኳን ተጋለቡ እንኳን ታለቡ ለአንደበታቸው እንጂ ለልባቸው የማይተጉ ከንቱ ከረፈፉላ ማንስ በተስፋ ገመዱ ለጉሞ ቢጋልባቸው ከንፈር ከመምጠጥ አልፎ ማን ደረት ሊደቃላቸው በመንጋ ከሚጋልብ ሰፊ ሕዝብ የጌጤ ሰፊ ቀሚስ ይሻላል። ቢያንስ ድንገተኛ አውሎ ንፋስ ካልገለበው ማንም መንገደኛ ዘው ብሎ አይገልበውም። ቢያንስ ቢገልበውም ዓላማውን አስረድቶ ጌጤ አስባበት ዓላማውን ተረድታው ሐሳቡ ለክፉ አይሰጥም ብላ አምናበት ፈቅዳለት ከሆነ ነው። እሰይ አሹ ደጋረጉ። በእውነት መንገድ ገቡ በሐሰት መንገድ ሰቡ ረቡ ተርበው ገቡ ጠግበው አስራቡ ተምረው ደደቡ አናስተምርም ብለው ሀገር አደደቡ እውነትን እንቁልልጭ ብለው ገቡ ቃላቸውን ክደው ሆ ብለው ላይ የሰቀላቸውን ታች አወርደው ሐሰት መገቡ። ይህን ቡላ አሉት ከቀለቡት ከራሳቸው አመሳሰሉት አነካኩታ ክትባቸውን ከተቡት። እውነት እርቃን ቆመች ሐሰት ዘውድ ጫነች። እውነት እጅ እግሯን ታስራ በየከርቸሌው መማቀቅ ሆነ እጣዋ። ሐሰት በየቤቱ ገባችና ሙልቅቅ ብላ ሽፍፍ እግሮቿን አንፈራጣ ከባድ አማርኛ እግሮቿን አንፈራጣ ተንፈላሳ ተኛች። እንዴት አይቻት እንዴት አይደላት እንደምንስ አትንፈላሰስ። ሁሉም አልጋውን ከለቀቀላት ወዲያ ብታጋድምበት ማን ጠያቂ ሊኖርባት? አዳሜ በፍቃዱ ህሊናውን በጓድያ ሽጦላት ሲያበቃ አስገድዳ እንደደፈረችው በአደባባይ ሊለፈልፍ ይለፋል። ማን ሊያምነው? ማንስ ሊሰማው? ሐሰት ተሞላቀቀች ሐሰት ተንደላቀቀች። ዘንድሮስ ቀበጠች ደላት ወዛች በጣም አማረባት። የሁሉ ቀልብ አረፈባት። ሁሉን አማለለች በስልጣኗ ሁሉም ደረሰው። ከጸበሏ ያልደረሰው እጁን ያወጣል። ያልቀመሳት ያልተረዳት ክዶ ይመጣ። መርዞ መርዘኛ ስልጣን ጥመኛ ፈላጭ ቆራጭ ባለ ጊዜ የሐሰት ውሽማ የእውነት ሚዜ እጇን ይዞ መርቶ የሁሉም አረጋት ጎትቶ ሰተት ብላ ገብታ ሐሰት በየቤቱ ተንፈላሳ ተኝታለች። ምንት እሷን ላይ አጋልጣ ትሽኮረመማለች። ምስኪን እውነት እጅ እግሯን ታስራ ጥጓን ይዛ ትማቅቃለች። ማን ነው ያሰራት ትላለህ እንዴ? መርዞ መርዘኛ ስልጣን ጠመኛ እድልህ ነው። ሲያምርህ ይቅር አልልም። ሳይገባህ ብትፈልግ ድብን በል። ባንተ ድንቁርና ባንተ አለማወቅ እኔ እንድታሽልህ እስኪጣራ እንድማቅቅ አልልም። ብትፈልግ ጠይቀው። መርዞ መርዘኛ ስልጣን ጠመኛ ይነግርሃል። ግፋ ቢል እስኪጣራ ብሎ አሸት
ስራ በዝቶብህ ከሆነ ምን አለበት ለእውነት በትርፍ ሰዓትህም ቢሆን ብትታሽላት? ምን አለበት? ምን ነው ሁሌ ከሐሰት ጋር ትማግጥ የለ እንዴ? እኔ አይደለሁም እሷ ናት መስሎኝ ተታልዬ አስታኝ ነው አልክ። አላካኪ አሳባቢ ሁላ ከስህተትህ አትማርም ነበረ? ከገነትም የተባረርከው አሳበህ ነበር። እሷ ናት አስታኝ ነው፣ ሴጣን ነው አስቶኝ ነው፣ መስሎኝ አስቶኝ ትላለህ። ዛሬም ግራ ቀኙን አይተህ አስበህ አትወስን። ግር ብለህ ትስትና አድፍጠህ ትሰርቅና ሌባ ጣትህን አሹለህ እሷ ናት መስሎኝ ነው እያልክ በማላከክ ድንቁርና ትርመጠመጣለህ። ሳትጠረጠር ትመነጠራለህ። መርዘኛ እውነት ጠበኛ፣ መርዘኛ ሐሰት ጥመኛ፣ ጓድ መርማሪ የእውነት ተጠሪ ብዬ ላንብበው። የእውነት ተጠሪ ነው የሚለው። የእውነት ተጠሪ፣ ጓድ መርማሪ፣ ሐሰት መንጣሪ፣ ሐቅ እስኪወጣ ገልብጦ አሳሪ፣ ገርፎ አጣሪ፣ ገሎ ጠርጣሪ፣ ጠርጣሪው ተጠርጣሪ፣ ተጠርጣሪው አጣሪ፣ ጠሪው ተጠሪ፣ ተጠሪው ተመንጣሪ፣ ተመንጣሪው ምንጥር፣ መርማሪ ሲሆን ራሳቸውንም ቢሆን ጠርጥሩ። እውነት በስሎ እስኪደርስ ከራባችሁ እስኪነጋ ካላስቻላችሁ ነው የሚለው። እስኪነጋ ካላስቻላችሁ የሐሰትን እሸት አስተውላችሁ ጠርጥሩ። ከመጠራታችሁ በፊት በልብ ጥሩ፣ የሰው ላብ ካላባችሁ ታጠቡ። የሰው ላብ ካላባችሁ ታጠቡ። ጫንቃህን የተጫነህ ካለ ውረድ በለው። ከሰው ጫንቃ ላይም ከሆንክ በቶሎ ውረድ። ጫንቃዬን ያሳክከኛል የምትል ሁላ ጠርጥር። ወይ ወርዶ ያልወረደ ሸክም አለ፣ ጣሊያም ተዘርፎ ያልተወራረደ ሀቅ ሊኖርብህ ይችላል። እውነት እያደር ይጠራል። እስኪጠራ ስንት ቀን ይፈጃል? ስንት ሰው ይፈጃል? የራሱ ጉዳይ ብትፈልግ እውነት እያደር እስኪጠራ አዳሜ ከሐሰት ተዳራ። ልድገማችን አንቀጽ ሙሉዋን። እውነት እያደር ይጠራል። እስኪጠራ ስንት ቀን ይፈጃል? ስንት ሰው ይፋጃል? የራሱ ጉዳይ ብትፈልጉ እውነት እያደር እስኪጠራ አዳሜ ከሐሰት ተዳራ። መርዙ መርዞ መርዘኛ እውነት ጠበኛ፣ መርዙ መርዘኛ ሐሰት ጥመኛ። ምዕራፍ 26 እዚህ ጋር አለቀ። ቀጣይ በምዕራፍ 27 ገጽ 157 ተመልሼ እመጣለሁ። መልካም ጊዜ ይሆንላችሁ።